አንታይ ገባም እንዴ እየሞከርኩኝ ነው። ጠቅላላ ኢትዮጵያውያን ለመኖር እየሞከሩ ነው። ከ20 ዓመት በላይ በትምህርት አሳልፈው 24 ሰዓት ሙሉ ቸክሎ አንብበው ከሁሉም ተማሪዎች የተሻለ ነጥብ አምጥተው ሕክምና መርጠው ዶክተር ከሆነ በኋላ በ8000 ብር ደሞዝ በቀን አንዴ እየበሉ በእግራቸው ሆስፒታል እየተመላለሱ ሕይወታቸውን ለማግፋት የጤና ባለሙያዎችም እየሞከሩ ነው። ትውልድን ለማነጽ የተማሪም ማህበረሰብን ለመፍጠር አገርም በሳይንስና ቴክኖሎጂ ለማበልጸግ የሚቀይሩትን ጫማና ልብስ ሳይኖራቸው በእግራቸው በየዕለቱ እየተመላለሱ የቾክ ብናኝ አይናቸው ውስጥ እየገባ ከዓመት ዓመት ሕይወታቸውን ሳይቀይር በ5000 ብር ደሞዝ ለራሳቸው ሳይኖር ትውልድ እንዲቀጥል መምህራንም እየሞከሩ ነው። ከሽፍታ ግድያና እገታ እየተናነቁ ከሚሊሻ ዱላ የኮቴ ክፍያን እየተጋፈጡ በበረሃ ሐሩር እየተቃጠሉ በየአካባቢው የሚዘረጉ ኬላዎች እየሰሩበትን እየገበሩ በትራፊክ ቅጣት መንገድ ትራንስፖርት ክፍያ ያላችሁ እየሰጡ በነዳጅ እጦት የትራንስፖርት ሹፌሮች ቤተሰቦቻቸውን ለማስተዳደር እየሞከሩ ነው። ቀኑን ሙሉ በስራ አሳልፈው ቢሮ ውስጥ ተቀምጦ እየዋለ የምሳ ሰዓት ቤተ እምነት እያሳለፈ በስራ ማውጫ ሰዓት በየሆቴሉ የተረፈ ምግብ ለማብላት እየተሰለፈ 3-4 ሺህ በወር እየተከፈላቸው የመንግስት ሰራተኞችም ኑሯቸውን ለማግፋት እየሞከሩ ነው። ሁሉም ነጋዴ ሌባና ሀብታም ነው እየተባለም እየተንቋሸሹ ካላቸው ካፒታል በላይ ግብር እየተጠየቁ በገቢዎች ሰራተኞች ጉቦ እየተሳቀቁ በደንብ አስከባሪም ንብረታቸውን እየተነጠቁ በጥቂት ነጋዴዎች ማጭበርበርና ሀብት እነሱም እየተገመቱ ሕይወታቸውንም ለማቆየት ነጋዴዎችም እየሞከሩ ነው። የዩኒቨርሲቲም የፕሮፌሰር የዶክተር መምህራንንም ማረግን ጭኖ ምርምሮችንም ጥናቶችን እየጻፈ ሀገርን ለመቀየር መፍትሄውን ለመፈለግ እድሜ ዘመናቸውንም በየአካዳሚክ አሳልፈው የራሳቸውንም ቤት እንኳን ሳይኖራቸው ተስፋ ሳይቆርጡ የዩኒቨርሲቲም ምሁራን ስራቸውንም ለመስራት እየሞከሩ ይገኛሉ። በሰላም እጦት እየተፈተኑ በመፍረርና ቀንበር እየረሱ ጊዜው ባለፈበት ማዳበሪያ መሬታቸው እየተበላሸ በዛ ላይ ማዳበሪያም ከፍተኛ ዋጋ እየተሰቃዩ ምርቶቻቸውን ለገበያ ለመድረስ በደላላ እየተበሉ የተራቡም ህዝቡን ለመመገብ ባዶ እግራቸውም ልብስ ሳይቀይሩ አርሶ አደሮችም እየሞከሩ ነው። በሀገራችን በተለያዩ ሙያዎች የሚገኙ በዩኒቨርሲቲ ተመርቀው ስራ ያጡ በባህር በበረሃም በስደት የሚንከራተቱ ኑሮን ለማሸነፍ ቤተሰብን ለመደገፍ እንቅልፍ የማይተኙ በኑሮ ውድነት በዋጋ ንረት የሚሰቃዩ በተስፋ መቁረጥ ውስጥ ዛሬም ለመኖር የሚያጣጥሩ ጉልበታቸውንም አካላቸውን ሽጦም ሕይወትን ለማዝራት የሚያጣጥሩ መዳረሻም አጥቶም የሚያዋልሉ በጦርነት በረሃብ የሚቀጡ የጦር መሳሪያ መላመጃም እየተደረጉ በፓርክ ገጽታ ግንባታ በኮሪደር ዲሞላይት አድጋቸዋል ተብሎ በመንግስት መገለጫ የሆኑ የኢትዮጵያ ዜጎች ነገም ሌላ ቀን ነው ብሎ ዛሬም ለመኖር እየሞከረ ነው። የኢትዮጵያ ሕዝብ እየሞከረ ነው። እስከ መቼ እንደሚሞክር ግን አብረን የምናይ ይሆናል። አንታይ ገባም እንዴ እየሞከርኩኝ ነው። ስማ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ። አንታይ ገባም እንዴ እየሞከርኩኝ ነው። የናቲ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉልበት አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ 2 በሬ ገዝቼ ባርት ይሻለኛል የሚል በርግጥ ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መሽረው አግብተህ ወግ ማድረግ መታሰያን የሚል ትቅጣቃ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልኩ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ረባል እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል። አንተ በተቀበልክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማር ይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነቧ ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ይሄ ከንቱ አስበህ ሞተ
30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞት እስኪሰራ ከመሆንና ባንቲ ጭቅጡት ገንዘብ ጊዜ ቀልብ እያሰቡ ከመቆጠብ ውጪ ምን አባቱ ተጠቅማችኋል? ብርሃን መሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናትህ በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባትህ በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያልፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ።